ሰላም የቻናሌ ቤተሰቦች፣ ዛሬ በጣም በጉጉት የምትጠብቁትንና በህይወታችሁ ውስጥ ትልቅ ለውጥ ሊያመጣ የሚችል ርዕስ ይዤ ቀርቤያለሁ። ብዙ ጊዜ ሴቶች እርግዝና መኖሩን ለማወቅ የወር አበባዬ እስኪቀር ድረስ መጠበቅ አለብኝ ብለው ይጠይቃሉ። መልሱ እንግዲህ አይደለም ነው። ሰውነታችን ገና ጽንሱ በማህፀን ውስጥ መተከል ከመጀመሩ ጀምሮ አስገራሚ የሆኑ የሆርሞን ለውጦችን ያደርጋል። ብዙ ምልክቶችንም ያሳያል። በዚህ ቪዲዮ የወር አበባችሁ ከመቅረቱ በፊት ወይም ልክ በሳምንቱ አካባቢ በሰውነታችሁ ላይ የሚታዩ 10 የቅድመ እርግዝና ምልክቶችን በዝርዝር እናያለን። እያንዳንዱ የቀዳሚ የእርግዝና ምልክት ለምን እንደሚከሰት፣ ከወትሮ ህመም ጋር እንዴት እንደሚለይና መቼ መመርመር እንዳለባችሁ ሳይንሳዊ በሆነ መንገድ እነግራችኋለሁ። በተለይ ቁጥር 7 እና 9 ላይ የምንመለከታቸው ምልክቶች ብዙ ሴቶች ከሌላ ህመም ጋር የሚያደናግራቸው ናቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው የጡት መለወጥ፣ ማበጥና ህመም ነው። እንግዲህ ሳይንሳዊ ማብራሪያው እርግዝና ልክ እንደተከሰተ በሰውነታችሁ ውስጥ የኤስትሮጂን እና ፕሮጀስትሮን የሆርሞን መጠን በከፍተኛ ሁኔታ ይጨምራል። ይህ ለውጥ ወደ ጡት የሚሄደውን የደም ዝውውር ስለሚጨምረው ጡት እንዲያብጥ፣ እንዲከብድና ሲነኩት ከፍተኛ የህመም ስሜት እንዲኖረው ያደርጋል። ከወር አበባ ምልክት ጋር ያለው ግንኙነት ወይም ልዩነቱ ደግሞ የወር አበባ ከመምጣቱ በፊትም ጡት ሊያም ይችላል። ነገር ግን በእርግዝና ወቅት የሚሰማው ህመም ከፍ ያለ ነው። እንዲሁም በጡት ጫፍ አካባቢ ያለው ክብ ጥቁር ክፍል አሪዮላ የሚባለው እየሰፋና እየጠቆረ ይሄዳል። ስለዚህ በዚህ ወቅት በጣም ጥብቅ ያልሆኑና ምቾት የሚሰጡ ስፖርትስ ብራ የጡት መያዣዎች መልበስ ህመሙን ይቀንሳል። ሁለተኛው ከባድ የድካምና የማሸለብ ስሜት ነው። ያለምንም ከባድ ስራ በድንገት ድካም ሊሰማችሁ ይችላል። ይህ የሚሆነው ፕሮጀስተሮን ሆርሞን በከፍተኛ ሁኔታ ስለሚጨምር ነው። ይህ ሆርሞን በተፈጥሮ እንቅልፍ የማምጣት ባህሪ አለው። በተጨማሪም ሰውነታችሁ ለፅንሱ እድገት ሲል ብዙ ደም ማምረት ስለሚጀምር የልብ ምት ይጨምራል፣ የደም ግፊት ይወርዳል። ይህ ደግሞ ጉልበታችሁን ያማጥጠዋል ማለት ነው። እንግዲህ በዚህ ጊዜ አንዳንድ የሚሰሩ ስህተቶች፣ ብዙዎች ይህንን ድካም ከስራ ብዛት መስሏቸው ካፌን፣ ቡና ወይም ኃይል ሰጪ መጠጦችን በብዛት ይጠጣሉ። ይህ ግን ለፅንሱ ጎጂ ሊሆን ይችላል። ሰውነታችሁ እረፍት ሲጠይቅ በቂ እንቅልፍ ስጡት። ውሃ በብዛት ጠጡ። ሶስተኛው ቶሎ ቶሎ መሽናት ነው። ብዙ ሴቶች ቶሎ ቶሎ መሽናት የሚመጣው ማህፀን ሲያድግና ፊኛ ሲጫነው፣ ያም ደግሞ በመጨረሻ ወራት ብቻ ይመስላችኋል። ነገር ግን በመጀመሪያዎቹ የእርግዝና ሳምንታት ይከሰታል። እርግዝና ሲፈጠር የደም መጠን በ50% ያክል ሊጨምር ይችላል። ይህ ደግሞ ኩላሊታችን ብዙ ፈሳሽ እንዲያጣራና ፊኛችን ቶሎ ቶሎ እንዲሞላ ያደርገዋል። ውሃ ባልጠጣ ይሻላል ብላችሁ ልታስቡ ትችላላችሁ። ውሃ መቀነስ ደግሞ ለኢንፌክሽን ያጋልጣል። ስለዚህ ውሃ መጠጣትን በፍጹም ማቆም የለባችሁም። በሌሊት እንቅልፍ እንዳይረብሻችሁ ግን ወደ መኝታ ከመሄዳችሁ በፊት ከ2 ሰዓት በፊት ፈሳሽ መቀነስ ትችላላችሁ። አራተኛ የማቅለሽለሽና የማስታወክ ስሜት። ይህ ኤችሲጂ በተባለው ሆርሞን መመረት ምክንያት የሚመጣ ነው። ይህ ሆርሞን የሚመረተው በእንግዴ ልጅ ፕላሴንታ አማካኝነት ነው። የማቅለሽለሽ ስሜት አብዛኛውን ጊዜ ከ4 እስከ 6 ሳምንታት ባለው ጊዜ ይጀምራል። እዚህ ጋር እንግዲህ ያለው አንድ ስህተት ምንድን ነው? የጠዋት ህመም ስለተባለ ጠዋት ብቻ የሚሆን ይመስለናል። ነገር ግን በቀንም በሌሊትም በማንኛውም ሰዓት ይህ የማቅለሽለሽ ስሜት ሊከሰት ይችላል። እንግዲህ ቤት ውስጥ ጠዋት ካልጋ ከመነሳታችሁ በፊት ደረቅ ብስኩት መቅመስ፣ የዝንጅብል ሻይ መጠጣት ማቅለሽለሹን በከፍተኛ ሁኔታ ሊያስታግሰው ይችላል። አምስተኛ የምግብ ፍላጎት መለወጥ እና የማሽተት ስሜት መጨመር ነው። የሆርሞን ማዕበሉ እንግዲህ በአንጎላችሁ ውስጥ ያለውን የጣዕምና የማሽተት ማዕከል ይነካዋል። በዚህም ምክንያት
ከዚህ በፊት የሚወዱትን ምግብ በድንገት መጥላት ወይም ጨርሶ የማይበሉትን ምግብ ደግሞ በጣም መመኘት ይጀምራሉ። የአፍንጫ የማሽተት አቅም በጣም ስለሚጨምር የሽንኩርት፣ የቅባት፣ የሽቶ ሽታዎች ሊያስመልሳችሁ ይችላል። እዚህ ጋር አንድ የሚገርም እውነታ አለ። በአፍ ውስጥ የብረት ጣዕም ወይም ሜታሊክ ቴስት የሚባለው ሊሰማችሁ ይችላል። ይህም ሙሉ በሙሉ ከሆርሞን ለውጥ ጋር የተያያዘ ነው እንጂ የሚያሰጋ ነገር የለውም። ስድስተኛው ምልክት መጠነኛ የሆነ የደም መታየት ነው። ይህ ምልክት የወር አበባ ሊመጣ ከ2 እስከ 3 ቀናት ሲቀረው ሊታይ ይችላል። የዳበረው እንቁላል መጥቶ በማህፀን ግድግዳ ላይ በሚቀመጥበት ጊዜ ወይም በሚተከልበት ጊዜ ያው በሕክምና አጠራሩ ኢምፕላንቴሽን ይባላል። ጥቂት የደም ስሮች ሊፈርሱ ይችላሉ። ይሄ ከወር አበባ እንዴት ይለያል? አንደኛ በመጠኑ ነው። የወር አበባ እየበዛ ይሄዳል። ይሄኛው ግን ጥቂት ጠብታ ወይም ስፖቲንግ ብቻ ሊሆን ይችላል። ሁለተኛው ቀለሙ፣ የወር አበባ ደም ጥቁር ቀይ ነው። የኢምፕላንቴሽን ደም ግን ፈዘዝ ያለ ሮዝ ወይም ቡናማ ሊሆን ይችላል። ብዙ ጊዜ ቡናማ የሆነ ደም ጠብታ ያጋጥማል። ሶስተኛው ቆይታው ነው። ይህ እንግዲህ መንጠባጠቡ ከ1 ወይም ከ2 ቀን በላይ አይቆይም። ሰባተኛ ምልክት የሆድ ቁርጠት ነው። ከላይ ከጠቀስነው የደም መታየት ጋር አብሮ መጠነኛ የሆነ ቁርጠት ሊኖር ይችላል። ማህፀን አዲስ ለሚመጣው ፅንስ ቦታ ለመስጠት መለጠጥና መኮማተር ስለሚጀምር ይህ ስሜት ይከሰታል ማለት ነው። እዚህ ጋር እንግዲህ አንድ ማስጠንቀቂያ እነግራችኋለሁ። ቁርጠቱ በጣም የበረታ ከአቅም በላይ የሆነና በአንድ በኩል ብቻ የሚሰማ ከሆነ የተለያዩ ምክንያቶችን ስለሚታሰቡ በአስቸኳይ ሐኪም ማማከር ያስፈልጋችኋል። ስምንተኛው ምልክት የሆድ መነፋትና የሆድ ድርቀት ነው። እንግዲህ ፕሮጀስትሮን ሆርሞን በሰውነታችሁ ውስጥ ያሉ ጡንቻዎችን በሙሉ ሪላክስ እንዲያደርጉ ወይም እንዲዝናኑ ለቀቅ እንዲሉ ያደርጋቸዋል። ይህ ለቀቅ ማለት በማህፀን ዙሪያ ላሉ ጡንቻዎች ጥሩ ቢሆንም በምግብ መፈጨት ስርዓታችን ላይ ግን ችግር ይፈጥራል። የምግብ መፍጫ ጡንቻዎች ሲላሉ ምግብ በሆዳችን ውስጥ በመንቀሳቀስ ፍጥነቱ ይቀንሳል። ይህ ደግሞ ለሆድ መነፋትና ለሆድ ድርቀት ያጋልጣል ማለት ነው። ለዚህ መፍትሄው እንግዲህ በፋይበር የበለጸጉ ምግቦችን ለምሳሌ አትክልትና ፍራፍሬዎችን መመገብ፣ በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት እጅግ ይረዳል ማለት ነው። ዘጠነኛው ራስ ምታትና ንቃት መቀነስ። በእርግዝና መጀመሪያ ላይ የደም ስሮች ይሰፋሉ፣ የደም ግፊት ደግሞ ይወርዳል። ይህ የደም ግፊት መውረድ በተለይ በድንገት ከአልጋ ወይም ከወንበር ላይ ሲነሱ የማፍዘዝ ወይም ብዥ የማለት ስሜት፣ የአይን ላይ የማዞር ስሜት ሊያመጣ ይችላል። በተጨማሪም የሆርሞን መጨመር መካከለኛ የሆነ ራስ ምታት ሊያስከትል ይችላል። ስለዚህ ያለ ሐኪም ትዕዛዝ ማንኛውንም የራስ ምታት ማስታገሻ መድኃኒት ለምሳሌ እንደ አይቡፕሮፌን ያሉ መውሰድ ለፅንሱ አደገኛ ስለሆነ በፍጹም አይመከርም። ፓራሲታሞል ከመውሰዳችሁ በፊትም ቢሆን ሐኪም አማክሩ። ማንኛውም መድኃኒት ከመውሰዳችሁ በፊት በእርግዝና ወቅት ሐኪም ማማከር እንዳትዘነጉ። 10ኛው ነጥብ ያው የወር አበባ መቅረት ነው። 10ኛውና እርግዝና መኖሩን በከፍተኛ ሁኔታ የሚጠቁመው ምልክት እንግዲህ የወር አበባ መቅረት ነው። የወር አበባችሁ ዑደቱ ወይም ሳይክሉ መደበኛ ከሆነ እና የወር አበባችሁ መምጫ ቀኑ አልፎ ከ1 ሳምንት በላይ ከዘገየ ይህ ሰውነታችሁ የእርግዝና ሆርሞኖችን ማምረት መጀመሩን የሚያሳይ ትልቅ ማረጋገጫ ነው ማለት ነው። እንግዲህ ይሄ ከሆነ 3 ወሳኝ የቤት ውስጥ ምርመራ ምክሮችን በዚህ እነግራችኋለሁ። እነዚህን 10 ምልክቶች ካያችሁ በኋላ ቀጥሎ ምን ማድረግ አለባችሁ? የወር አበባችሁ በቀጠሮ ቀን ካልመጣ በማግስቱ የቤት ውስጥ የሽንት ምርመራ ወይም ሆም ፕሬግናንሲ ቴስት ማድረግ ትችላላችሁ። ነገር ግን ትክክለኛውን ውጤት ለማግኘት ማወቅ ያለባችሁ 3 ነገሮች አሉ። የመጀመሪያው የማለዳ ሽንት ቢሆን ይመከራል። ምርመራውን ሁልጊዜ ጠዋት እንደተነሳችሁ በመጀመሪያው ሽንት አድርጉት። ምክንያቱም የኤችሲጂ ሆርሞን ክምችቱ ጠዋት ከፍተኛ ስለሚሆን በቀላሉ ማወቅ ይቻላል። ሁለተኛው ጊዜው ነው። የወር አበባ ከመቅረቱ በፊት የሚደረጉ ምርመራዎች አንዳንድ ጊዜ የተሳሳተ ወይም ፎልስ ፖዚቲቭ ሊሆኑ ይችላሉ። ስለዚህ የወር አበባችሁ ካለፈ ከ3 እስከ 5 ቀናት ብዙ ጊዜ
በአንድ ሳምንት ውስጥ አብዛኛዎቹ የመመርመሪያ መሳሪያዎች ዲቴክት ወይም የማግኘት አቅም አላቸው። ሶስተኛው የደም ምርመራ የሚባለው ነው። ይበልጥ እርግጠኛ ለመሆን በአቅራቢያችሁ ወደሚገኝ ክሊኒክ በመሄድ የደም ምርመራ ያም ደግሞ ቤታ ኤችሲጂ ማድረግ ትችላላችሁ። የደም ምርመራው እርግዝናው ኢቭን ገና በ10 ቀን ውስጥ የመለየት አቅም አለው። ያም ማለት ፔሪድ ከመምጣቱ አንድ ሳምንት አስቀድሞ ባለው ጊዜ የማግኘት አቅም አለው። እንደ ማጠቃለያ እንግዲህ ውድ ተመልካቾቼ እርግዝና በእያንዳንዱ ሴት ላይ የተለያየ ምልክት አለው። አንዳንዶቹ ሁሉንም 10ሩንም ምልክቶች በአንድ ጊዜ ሊያዩ ይችላሉ። አንዳንዶች ደግሞ ምንም ሳይሰማቸው የወር አበባቸው ብቻ ቀርቶ ሊያረግዙ ይችላሉ። ዋናው ነገር የሰውነታችን ለውጥ ማዳመጥ ነው። እናንተ በመጀመሪያው የእርግዝናችሁ ወቅት ምን አይነት ምልክት በብዛት ታይቶባችሁ ነበር? እስቲ ያጋጠማችሁን ልዩ ስሜት እንደተለመደው በኮሜንት ሴክሽን ላይ አጋሩኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ያው ላይክ ማድረጋችሁን እንዳትዘነጉ። ለሌሎች እህቶች እንዲደርስ ደግሞ ሼር ማድረጋችሁ በጣም አስፈላጊ ነው። አዳዲስ ጠቃሚ የጤና መረጃዎችን ሁል ጊዜ እንዲደርሳችሁ ደግሞ ይህንን ቻናል ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ጤናማ የአኗኗር ዘይቤን እየተከተላችሁ በጤና ቆዩልኝ። ሰላም።